በአሽከርካሪዎች የሚፈጸሙ ጥፋቶችን የጥፋቶቹ እርከን ፓርት 9 ከዚህ ቀደም እንግዲህ በተከታታይ 8 ክፍሎች በአሽከርካሪዎች የሚፈጸሙ የተለያዩ ጥፋቶች የሚያስቀጡት የገንዘብ ቅጣት እንዲሁም የሚያስቆጥሩትን ነጥብ አይተናል። በዛሬው በክፍል 9 ፕሮግራማችን በሁለተኛ ደረጃ ጥፋት ስር ከተዘረዘሩ 38 የጥፋት አይነቶች አምስቱን እናያለን ማለት ነው። ፎሎ፣ ላይክ፣ ሼር፣ ኮፒ ሊንክ አድርጉ። ስላደረጋችሁ አመሰግናለሁ። ዛሬ እንግዲህ የምናየው በሁለተኛ ደረጃ ጥፋት ስር ከተዘረዘሩ 38 የጥፋት አይነቶች ውስጥ ከዚህ ቀደም 30ዎቹን አይተናል። ዛሬ ደግሞ እስከ 35 ድረስ እናያለን ማለት ነው። ለዛሬ የምናየው 31ኛውን የጥፋት አይነት ስናይ የተሽከርካሪ በር ተከፍቶ እያለ ወይም ደግሞ ጨርሶ ሳይዘጋ ያሽከረከረ ይላል። በማንኛውም የትራንስፖርት እንቅስቃሴ ወይ ደግሞ በግል እንቅስቃሴያችን ላይ ተሳፋሪዎች ተሽከርካሪያችን ውስጥ በትክክል ገብተው ወንበር ይዘው ከተቀመጡና ቤልት ካሰሩ በኋላ በሩ በሙሉ በትክክል መዘጋቱን መፈተሽ ይኖርብናል ማለት ነው። ከቻለን እያንዳንዱ በር ወርደን መፈተሽ ይኖርብናል። ካልሆነ ደግሞ ዘመናዊ ተሽከርካሪዎች ላይ የመጣልን አንድ ጠቃሚ የሆነ ዘዴዎች አሉ። ዳሽቦርድ ላይ የሚገኘውን የዳሽቦርድ ላይ ምልክት መጥፋቱን ማረጋገጥ አለብን። አሁን በምስሉ ላይ የምትመለከቱት ማለት ነው። ስለዚህ የተሽከርካሪያችን በር ተከፍቶ ወይ ደግሞ በትክክል ሳይዘጋ ማሽከርከር የለብንም ማለት ነው። አንዳንድ ጊዜ ትራንስፖርቶች ላይ አለው፣ ታክሲዎች ላይ፣ ሚኒባሶች ላይ ሰው ይጫናል፣ አሽከርካሪው እንቅስቃሴውን ይጀምራል፣ በሩ ግን አልተዘጋም። ይሄ ትልቅ ስህተት ነው። አንደኛ ተሳፋሪ ሊወድቅብን ይችላል። የተከፈተው በር ደግሞ መንገድ ላይ የሚንቀሳቀስ ሰው ወይ ደግሞ ተሽከርካሪ ሊመታብን ይችላል። ስለዚህ ከቅጣቱ በላይ ለአደጋ ስለሚያጋልጠን በር በትክክል መዘጋቱን አረጋግጠን ነው መንቀሳቀስ ያለብን። ይሄንን ሳናደርግ ግን ብንገኝ ያው እንደተለመደው 1000 ብር ቅጣትና 2 ነጥብ በመንጃ ፍቃዳችን ይቆጠርብናል። ወደ 32ኛው የጥፋት አይነት ስንሄድ የአሽከርካሪ ብቃት ማረጋገጫ ፍቃድ ኖሮት የሚያሽከረክረው ተሽከርካሪ ፍቃድ ለሌለው ወይንም በዚህ ደንብ መሰረት ለታገደበት ሰው አሳልፎ እየሰጠ ይላል። ለምሳሌ መንጃ ፍቃድ አለኝ፣ ተሽከርካሪም አለኝ። ይሄንን ተሽከርካሪ መንጃ ፍቃድ ለሌለው ሰው ወይም ደግሞ አሁን በተጠቀስኳቸው በተለያዩ ጥፋቶች ነጥብ ተቆጥሮበት መንጃ ፍቃዱ ለ6 ወር፣ ለ3 ወር ወይ ደግሞ ለአመት ለታገደበት ሰው ሰጥቼ ከሆነ እሱ መቀጣቱ አይቀርም። እንደገና ደግሞ የመኪናው ባለቤት ወይ ደግሞ ሰጪው አካል ተብሎ እኔ መቀጣለሁ ማለት። ስለዚህ መንጃ ፍቃድ ሊኖረን ይችላል፣ ግን ለሌለው ሰው ወይ ደግሞ ለታገደበት ሰው ሰተን ብንገኝ እንቀጣለን። ቅጣቱም እንደተለመደው 1000 ብርና 2 ነጥብ ነው። ወደ 33ኛው የጥፋት አይነት ስንሄድ ተሽከርካሪው በእንቅስቃሴ ላይ እያለ ተሳፋሪ የጫነ ወይ ደግሞ ያወረደ ይላል። ይሄም እንግዲህ ከፍተኛ ነው ጉዳትን ያመጣል። ምንጊዜም ተሽከርካሪ ላይ ተሳፋሪ መጫን ስንፈልግ መኪናችን ሙሉ በሙሉ መቆሙን ማረጋገጥ አለበት። ከቻለን ተርሚናል ውስጥ መሆን አለበት። ካልሆነ ደግሞ መንገድ ላይ ብንጭን ተሽከርካሪው ሙሉ በሙሉ መቆም አለበት። ያው እንደተለመደው እንግዲህ ምልክቶችን አይተን የሚከለክሉ ነገሮች አለመኖሩን ካየን በኋላ ማለት ነው። ሙሉ በሙሉ ካቆምን በኋላ በር ከፍተን እንጭናለን፣ በር ከፍተን እናወርዳለን ማለት ነው። ስለዚህ በር ከፍተን ደግሞ ከጫንን በኋላ እንቅስቃሴ ስንጀምር ተሳፋሪዎች በትክክል መቀመጣቸውና በር መዘጋቱን ካረጋገጥን በኋላ መንቀሳቀስ ያለበት። ይሄንን ጥንቃቄ ሳናደርግ ብንገኝ ያው እንደተለመደው 1000 ብርና 2 ነጥብ ይቆጠርብናል። ወደ 34ኛው የጥፋት አይነት ስንሄድ ባለ 3 ጎን አንጸባራቂ ምልክት በበቂ ርቀት ሳያስቀምጥ የተበላሸ መኪና ያቆመ ይላል። ተሽከርካሪያችን እንግዲህ በተለያዩ ምክንያቶች ሊበላሹ ይችላል። በቀላሉ ስናይ ለምሳሌ የጎማ መተንፈስ ሊሆን ይችላል፣ የሞተር መጥፋት፣ የራዲያተር ውሃ ማፍላት ሊያጋጥመን ይችላል። እነዚህ ነገሮች እንግዲህ ረጅም ሰዓት ሳይፈጁ መጠገን የሚችሉ ነገሮች ናቸው። ያው ከዚህ ፊት እንደተነጋገርነው ከተማ ክልል እስከ 6 ሰዓት በላይ ከከተማ ክልል ውጪ ደግሞ ከ48 ሰዓት በላይ መቆም አይቻልም። በዛ ሰዓት ውስጥ ምንጨርሳቸው አይነት ጥገናዎች ስናደርግ ከኋላ በኩል 50 ሜትር ርቀት ላይ 3 ማዕዘን አንጸባራቂ ማስቀመጥ ይኖርብናል። ይሄ እንግዲህ የማሽከርከር ህግና ደንብ ትምህርት ላይ የሚኖር ስልጠና ነው። ማንኛውም አሽከርካሪ ተሽከርካሪው ሲበላሽ በ50 ሜትር ርቀት ላይ 3 ማዕዘን አንጸባራቂ ማቆም አለበት ይላል። ይሄንን ሳናደርግ አንጸባራቂው በጣም በአነስተኛ ርቀት ላይ አንዳንድ ሰው 1 ሜትር 2 ሜትር ላይ የሚያረጋለ ድንጋይ የሚያረጋለ ቅጠል የሚያረጋለ የተለያዩ ነገሮች የሚያረጋለ ይሄንን አድርገን ብንገኝ በሁለተኛ ደረጃ ጥፋት ስር ይመዘገብናል። 1000 ብርና 2 ነጥብ ይቆጠርብናል ማለት ነው። ለዛሬ የምናየው 35ኛው የጥፋት አይነት ከተፈቀደለት ጊዜ በላይ በማዘግየት ተሽከርካሪን በመንገድ ላይ ያቆመ ይላል። መንገድ ላይ እንግዲህ ማቆም የሚፈቀድበት የተለያዩ ቦታዎች ሊኖሩ ይችላሉ። እነዛ ቦታዎች ላይ እንግዲህ ከሚገባው በላይ ሰዓት ወስደን ምናቆም ከሆነ ልንቀጣ እንችላለን ማለት ነው። ለምሳሌ ሰዓት ሊቀመጥ ይችላል። ለ1 ሰዓት ለ2 ሰዓት ወይም ለ30 ደቂቃ ሊባል ይችላል። ምልክቱ ላይ ይቀመጣል። የማቆሚያ ቦታ የሚል ምልክት ይቀመጣል። እዛ ላይ ሰዓት ሊቀመጥ ይችላል። ስለዚህ ከዛ ሰዓት በላይ አቆመን ብንገኝ በሁለተኛ ደረጃ ጥፋት ስር ይመዘገብናል። 1000 ብርና 2 ነጥብ ይቆጠርብናል ማለት ነው። ይሄን ፓርት ጨምሮ ቀደም ባሉ ክፍሎች ላይ በሁለተኛ ደረጃ ጥፋት ስር ከተዘረዘሩ 38 የጥፋት አይነቶች እስካሁን ድረስ እስከዚህ ክፍል ድረስ 35ቱን የጥፋት አይነት አይተናል። 3 ብቻ ነው የቀረን። ይሄን በቀጣይ ፕሮግራማችን እናያለን ማለት ነው። እንደዚህ አይነት መረጃዎች ሲደርሳችሁ እንግዲህ ለአሽከርካሪዎች ለመንጃ ፍቃድ ተማሪዎች ሼር አድርጉላቸው። ሐሳብ አስተያየት ጥያቄ ሲኖር ኮሜንት ሴክሽን ላይ አስቀምጡልኝ። እንደተለመደው ይሄን የቲክቶክ ቻናል ፎሎ አድርጉ። ሌሎች እንድሰራላችሁ መረጃ እንድሰጣችሁ የምትፈልጉት ነገር ካለ ኮሜንት ሴክሽን ላይ አስቀምጡልኝ። በቀጣይ በሌላ ፕሮግራም እንገናኛለን። ይመቻችሁ።